ነገረ ክርስቶስ ሲነገር እንዲሁ ስለ ምድራውያን ግለሰቦች የሚወራ ታሪክ እንደሆነ እንዳታስቡ። የተሰጠን አእምሮ ዓለም ሳይፈጠር ስለነበረው የሚነገረንም ጭምር እንድንቀበል ተደርጎ የተፈጠረ ነው። ሃይማኖት ለአእምሮ ምግብ ነው። ትምህርት ለህሊና መጠጥ ነው። ወሳጣዊ ማንነታችን የሚፈልገው ሃይማኖትን ነው። ሃይማኖት ጽንዓ ለነፍስ፣ ሃይማኖት የነፍስ ብርታት ነው ይላል። ህብስት መንፈሳዊ ያጸና ኃይለ ሰብ ይላል ሊቁ ቄርሎስ። መንፈሳዊ ምግብ ትምህርት የልብ ምግብ ነው ይላል። የልብ ምግብ ነው። ኃይለ ነፍስን ያጠነክራል። ሲሲተ ልብ ቃላቲሁ ለእግዚአብሔር ውእቱ፣ የእግዚአብሔር ቃል የልብ ምግብ ነው ይላል። የልብ ምግብ ነው ማለት የሰው ልጅ በውስጣዊ ማንነቱ የሚበላ ነው ማለት ነው። ግን ምግቡ ግን በጆሮ ነው የሚቀለበው። ይሰማል፣ ይማራል፣ በዚህም ይመገባል ማለት ነው። ስለምን የሚነገረውን ሰምቶ ነው ልብ የሚመገበው ካለ ግን ፈጣሪ ዓለማት አምጻኤ ዓለማት ገባሬ ሁሉ ፍጥረት ስለሆነው ስለ እግዚአብሔር ሲማር ልቡናው ምግብ ያገኛል ማለት ነው። እንደዛ ነው። ሰው በምድራዊ ምግብ ብቻ የሚኖር አይደለም። ለዛ ነው የሰው ልጅ በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ። ይሄ ልዩ አስተምሯችን። የሰው ልጅ ሆኖ ለመቀጠል ሙሉ ሰው ለመሆን የእግዚአብሔር ቃል ያስፈልገዋል። ስጋዊ ምግብ ብቻ አይደለም። ሰዎች አብዝተው ቢበሉ እንኳን ሃይማኖት ያላቸው መሆን አይችሉም። አብዝተው ቢበሉ እንኳን መንፈሳዊ ጸጋ አይሰጣቸውም። ምክንያቱም በመብል ብዛት ጸጋ አይሰጥምና። ለዛ ነው መንፈሳዊ ዕውቀት ለሐዋርያት የተገለጸውን ለነቢያት የተሰጠውን ዕውቀት በመማር ግን አእምሮአችን ወደ ላይኛው ዓለም ከፍ ይላል። በዚህ ሰዓት ነው ሙሉ ሰው መሆን የሚቻለው እንጂ በስጋዊ ምግብ ብቻ የሚኖር ሰው እንስሳ ማለት ነው። አይለይም። ነፍሱን ገሎ ይኖራል፣ መንፈሱን ገሎ ይኖራል፣ አእምሮን ገሎ ይኖራል፣ ልቡን ገሎ ይኖራል። ይህ ደግሞ ሰው ሊሆን አይችልም። ለዛ ነው ወደ ምንፍቅና የሚነጉደው ሰው አእምሮን ስላልተጠቀመ ነው። በሃይማኖታዊ መስመር የሚጓዝበት እድል ስላላገኘ ነው። ስለዚህ በቤተ ክርስቲያናችን ጥላ ስር ቁጭ ብላችሁ የምትማሩ ምዕመናን እነሆ ቅድመ ዓለም ስለነበረው ስለ መድኃኒታችን ስለ ኢየሱስ ክርስቶስ እናወራላችኋለን። ይሄ ሐዋርያት ያስተማሩንን ነው። አዲስ የምናመጣው ትምህርት የለም። ነቢያት ምን አሉ? ሐዋርያት ምን አሉ? ሊቃውንት ምን አሉ? የዚህ ሁሉ ባለሀብት ነን እኛ። እንደ ውሃ ፈሳሽ እንደ እንግዳ ደራሽ ስለሆነ ነገር አይደለም የምንነግራችሁ። በመላእክት የተመሰገነ፣ በነቢያት የተመሰከረ፣ በሐዋርያት የተነገረ፣ በሊቃውንት የተመሰጠረ፣ በመነኮሳት ሕይወት የተኖረ እሱን ነው የምንነግራችሁ። ኦርቶዶክሳዊ ሕይወትን መኖር የሚያቅታቸው ሰዎች ወደ ኋላ ማፈግፈጋቸው አይቀሩምና ልብ ልትሉ ይገባል። እንግዲህ ዓለም ሳይፈጠር ስለሆነው ነገር ሐዋርያው ቅዱስ ጴጥሮስ ያነሳውን መነሻ በማድረግ ነው ጥያቄው የቀረበልን። ዓለም ሳይፈጠር ስለነበረው ሁኔታ እዚህ ላይ ሆነን በእምነት መነጽር እንመለከታለን እንጂ በመኖር አናውቅም። ምክንያቱም ከዓለም መፈጠር ወዲህ ያለን ሰዎች ስለሆን፣ ስለዚህ ግሱሱ ዓለምና ስለ ረቂቃኑ ዓለማት በሙሉ በፊት ስለነበረው ሁኔታ አንድ ሰው እዚህ ላይ ሆኖ መሰረታዊ የግል ዕውቀቱን ተጠቅሞ ማግኘት አይችልም። ነገር ግን ራሱ ነግሮናልና የተነገረን ይዘን ነው የምንነጋገረው ማለት ነው። እንግዲህ ይህ ቀና ብለን የምናየው ሰማይ፣ ዝቅ ብለን የምንመለከተው ምድር፣ በቀኝ በግራ በፊት በኋላ የሚታዩ እጽዋትና ልምላሜዎች በሙሉ፣ በላይ የሚበሩ ፍጥረታት፣ በታች የሚሽከረከሩም እንደዚሁ አራዊትና እንስሳት፣ ሁሉም የሚታዩና የማይታዩ ፍጥረታት ሳይኖሩ ይሄ የምንኖርበት ዓለምም ሳይቆም እንደ አረንጓዴ በውሃ ላይ ሳይጸና ማን ነበረ? አዎ በደንብ ተሳተፉ። ይሄ ዓለም መጥቶ ነው የተፈጠረው። ካለመኖር ወደ መኖር የመጣ ዓለም ውስጥ ነው የምንኖረው። ስለዚህ እኛ በእምነታችን ግን ከዓለም ውጭ ወደ ሆነው አምላክ እንጓዛለን። አእምሮአችንም ይህን እንዲሸከም ተደርጎ ተፈጥሮልናልና ለዛ ነው። ስለዚህ ነው መጻሕፍት የሚመሰክሩልን ከዓለም በፊት ስለነበረ ሁኔታ ሲነግሩን ከእግዚአብሔር ውጭ ማንም እንዳልነበረ ይነግሩናል። እውነትም ነው። ከፍጡር በፊት
ፈጣሪ ነው ያለው። ይሄ የታወቀ ነገር ነው። ስለዚህ ይህንን መጻሕፍት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ከሚነግረን ከሊቀ ነቢያት ሙሴ ጀምሮ ስንነጋገር እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምራል። በመጀመሪያ ላይ ሰማይም ከነነዋሪዎቹ ምድርም ከነነዋሪዎቿ ተፈጥራለች። ይህንን ያስገኘና የፈጠረ ማን ነው ከተባለ እግዚአብሔር ነው። እዚህ ላይ ነው እንግዲህ ነገረ ክርስቶስን መማር የምንጀምረው። ዓለም ሳይፈጠር የነበረው ዓለምን ከፈጠረ ዓለምን የፈጠረው ማን ነው? እግዚአብሔር ካለ እግዚአብሔር ማን ነው? ወደሚል ጥያቄ እንመጣለን ማለት ነው። ስለ ዓለም መፈጠሩ እንኳን ግልጽ የማይሆንላቸው ያለ ፈጣሪ እንደተገኙ የሚያስቡ በርካታ ሰነፎች በዝተዋልና መዝሙረኛው ዳዊት እንዲህ ያሉትን ሰዎች ይገስጻል። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ ፈጣሪ የለም ይላል፣ እግዚአብሔር የለም ይላል። ፈጣሪ የለም ማለት ስንፍና ነው ማለት እብደት ነው ማለት ነው። ስለዚህ ዓለም ሳይፈጠር ስለነበረው ስለ እግዚአብሔር ስንነጋገር እግዚአብሔር በቅድምና ነበረ፣ በሐልወት ነበረ፣ በባህሪው ነዋሪ ነው። አስገኝ የሌለው አስገኝ፣ ፈጣሪ የሌለው ፈጣሪ፣ ቀዳሚ የሌለው ቀዳሚ ነው። ታዲያ ስለ እግዚአብሔር ስነጋገር እግዚአብሔር ስንት አካል ያለው ነው ወደሚል ሐሳብ ነው የምንገባው ማለት ነው። እግዚአብሔር ብለን የምንጠራው በቤተ ክርስቲያናችን ማንን ነው? ስንት አካል አለው? እስኪ መልሱ። እግዚአብሔር ስንት አካል አለው? መልሱ። ስንት አካል? ሶስት አካል። አንድ አካል ማለት በቤተ ክርስቲያናችን የተወገዘ ትምህርት ነው። አንድ ገጽ ማለት የተወገዘ ትምህርት ነው። በቤተ ክርስቲያን እግዚአብሔር አለ እንላለን። ያለው እግዚአብሔር ግን ስንት አካል ነው ተብለን ከተጠየቅ ሶስት አካል እንላለን። በዚህ ራሱ ሶስትነቱን የገለጠልን ግን ራሱ ነው። ሰዎች ወደሱ ደርሰው ሶስትነቱን አምጥተው ነግረውን አይደለም፣ ራሱን ስለገለጸ ብቻ ያወቅነው ነው። ይሄ መታወቅ መቻል አለበት። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ዘፍጥረት 1:1። ታዲያ እግዚአብሔር ፈጠረ የተባለው ይህ እግዚአብሔር ስንት አካላት አሉት ብለን ስናምን ሶስት አካላት አሉት እንላለን። ዓለም ሳይፈጠር ስለነበረ ሁኔታ ነው የምናወራው። እግዚአብሔር ብለን ስለሆነ እያወራን ያለ ነው። ዓለም ሳይፈጠር የነበረው እግዚአብሔር እርሱ ሶስት አካላት አሉት። ሶስት አካላት አስቡ። እኒህ ሶስቱ አካላት ደግሞ ምን አላቸው? ስም አላቸው፣ ግብር አላቸው። ሶስቱ አካላት ዓለም ሳይፈጠር ስለነበረው ሁኔታ ራሱ ለነቢያት ለሐዋርያት በገለጠላቸው ለሊቃውንት በገለጠላቸው መሰረት ነው የምናወራው ያለ። ስለዚህ ሶስት አካላት ሶስት ስም አላቸው። አንዱ አካል ማን ይባላል? ጥቀሱ አሁን። ሁለተኛው አካል፣ ሶስተኛው አካል መንፈስ ቅዱስ። በጣም ጥሩ። ስለዚህ ዓለም ሳይፈጠር ከነዚህ ከሶስቱ ውጭ ምንም የለም። አስተውሉ። ዓለም ሳይፈጠር ከአብ ውጭ ከወልድ ውጭ ከመንፈስ ቅዱስ ውጭ የነበረ ፍጥረት የለም። መልአክም የለም፣ ጻድቅም የለም። መቼ? ዓለም ሳይፈጠር። ዓለም የለማ፣ ሰማዩም ምድሩም የለም። ታዲያ እግዚአብሔር በምን ይኖር ነበር ካላችሁ በፈጠረው ፍጥረት የሚኖርና በፍጥረቱ የሚገደብ አምላክ አይደለምና በራሱ በባህሪው ኑሮ ይኖራል። በራሱ ዓለምነት ይኖራል። ለእግዚአብሔር የምንፈጥርለት ዓለም የለምና እንዲኖረው የምናስገድድለት ቦታ አያስፈልግምና ለዛ ነው ሊቃውንቱም ያለ ቦታ እንደሚኖር የነገሩን ማለት ነው። እግዚአብሔር በራሱ ዓለምነት ይኖራል፣ በባህሪው ዓለምነት ይኖራል። ፍጡር ያለ ቦታ አይኖርም። እግዚአብሔር ግን በራሱ ዓለምነት ይኖራል። ስለዚህ አብ ነበረ፣ ወልድ ነበረ፣ መንፈስ ቅዱስ ነበረ። ሶስት ስሞች፣ ሶስት አካላት እናገኛለን። ስለዚህ ነው በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስለ ሰው መፈጠር ሲናገር እግዚአብሔር እንዲህ አለ ይላል። እግዚአብሔር አለ ሰውን በመልካችን እንፍጠር አለ ይላል። ስለዚህ አሁን ከፍጥረታት መፈጠር በፊት የነበረ እግዚአብሔር ሰውን ሲፈጥር በመልካችን ብሎ ከአንድ በላይ በሆነ ቁጥር ሲጠራ እናገኛለን። ይሄ መጽሐፍ ቅዱሱ ቃል ከአንድ በላይ በሆነ ቁጥር ሲጠራን ምን እያለን ነው? አንዳንዶች የሶስት አካላትን ትምህርት መቀበል የማይፈልጉ 10 ቢሆንስ 20 ቢሆንስ ብሎ ምክንያት ይፈጥራሉ። በነገራችን ላይ የሰው ልጆች ለማመን የሚቸገሩት የራሳቸው የሆነ ሰብአዊ አመክንዮ በመፍጠር እውነተኛውን ሐሳብ ላለመቀበል የሚታገሉ በመሆናቸው ጊዜ ይሞታሉ። ስለዚህ ነው ሰውን በመልካችን እንፍጠር በማለት ከአንድ በላይ በሆነ አካል ስም ተጠርቶ እናገኛለን። ምዕራፍ 3 ላይ ደግሞ ስንመለከት
አዳም ከኛ እንዳንዱ ሆነ የሚል ሥላሴ የተናገሩትን ቃል እናገኛለን። ከኛ እንዳንዱ ሲል አሁንም እግዚአብሔር አንድ አካል ከማለት እንድንወጣ የሚያስገድድ ጥቅስ እናገኛለን ማለት ነው። ከኛ እንዳንዱ የሚለው ቃል። ስለዚህ አሁንም ምን እያገኘን ነው? ከአንድ በላይ በሆነ ቃል እያገኘን ነው ማለት ነው። ከአንድ በላይ በሆነ ኦሪት ዘፍጥረት ምዕራፍ 18 ላይ ኑ እንውረድ የሚል እናገኛለን። እግዚአብሔር አለ ኑ እንውረድ። ከሁለት በላይ የሆነ ቁጥር እናገኛለን። አሁን ኦሪት ዘፍጥረት ምዕራፍ 18ን ግን የምናገኘው ግን እግዚአብሔር ለአብርሃም ተገለጠለት ብሎ ነው። ተገለጠለት ካለ በኋላ 3 ሰዎችም እነሆ በፊቱ ቆመው ነበር ብሎ ግልጽ አድርጎ ይናገራል። ይህንን ወደ ሌላ ምክንያት ለመውሰድ የሚያጭበረብሩ ሰዎች ለራሳቸው ሕይወት ኃላፊነት እየወሰዱ አይደለም። ስለዚህ ነው በነቢያትም በሐዋርያትም የተሰበከልንን ሦስትነትን የሚገልጽ ስንናገር እግዚአብሔር ለፍጥረቱ ራሱን እንዲህ ነኝ ብሎ በገለጸበት ነው ማለት ነው። ታዲያ አብ ወላዲነት አስራጽነት ግብሩ ሆኖ እናገኛለን። ወልድ ደግሞ ተወላዲነት፣ መንፈስ ቅዱስ ሰራጽነት እንላለን። ይህንንም በተመለከተ ብዙ ሰዎች ላለመቀበል ብዙ ምክንያት ሲደረድሩ እንሰማለን። አብ ወላዲ ከሆነ ቀዳሚ እንደሆነ እንድናስብ ያስገድዳሉ። አይደለም። ምክንያቱም የአምላክ ልጅ አምላክ ሆኖ እናገኛለን። መወለድና መውለድ የሚለውን ቋንቋ በምድራዊ ስሌት ይረዱታል። ይሄም ደግሞ መሞት ነው በራሱ። ይሄም ውድቀት ነው በራሱ። ለሰዎች የሚነገረው ቋንቋ በእግዚአብሔር ዘንድ ተነግሮ ከተገኘ ቋንቋው ለኛ የሚመጥነው፣ ለሱ ግን እኛ በመጠንበት በእኛ ልኬት ተለክቶ የሚሰጥ አይደለም። ይሄን የማያውቁ ብዙ ደካሞች ይገኛሉ። ለምሳሌ አሁን ፈጣሪ አወቀ ማለትና ዶክተር እገሌ አወቀ ማለት አንድ ነው እንዴ? አንድ ነው? አንድ መምህር እገሌ አወቀ ማለትና እግዚአብሔር አወቀ ማለት አንድ ነው? ቋንቋው ተመሳሳይ ነው። አወቀ ነው አይደል? እግዚአብሔር አወቀ ማለትና አንድን ሰው ጠቅሰን እገሌ አወቀ ማለት አንድ ነው? የእግዚአብሔር ዕውቀት ባህሪያዊ ዕውቀትና ሁሉም ነገር በዕውቀቱ ጥላ ስር የሚኖሩበት ዕውቀት ነው። በሱ ዘንድ ገና የሚታሰቡ ሊሆኑ የሚገቡ ከመሆናቸው አስቀድሞ ሳይታወቁ የሚኖሩ የሉም። ሁሉን ከሐሳብ በፊት ያውቃል፣ ከድርጊት በፊት ያውቃል። ሰው ደግሞ ከዚህ ዕውቀት ነፃ ነው፣ የለም። ስለዚህ አንድን ሰው አወቀ የምንለው በብዙ ጥረት ያገኛትን ዕውቀት አድርገን ሰርተን ነው። እግዚአብሔር አወቀ ማለትና እገሌ አወቀ ማለት የተለያዩ ናቸው። ልክ እንደዚሁም እግዚአብሔር አብ እግዚአብሔር ወልድን ወለደ ማለትና አንድን ግለሰብ አንስተን እገሌ ወለደ ማለት በጣም የተለያዩ ናቸው። ሰማይና ምድር ናቸው። ይህን ልዩነት የማይረዱ በጣም ደካማ ሰዎች አሉ። ልክ እግዚአብሔር ወልድን ወለደ ስንል እግዚአብሔር አብ ስለ ወላዲነቱ ስናወራ በዚህ አይነት በምድራዊ ስሌት ያስባሉ። ይሄ በጣም ሞኝነት ነው። በራስ ላይ ሞትን ማወጅ ነው። እግዚአብሔር አየ፣ በጣም ጥሩ። እገሌም አየ፣ እሺ አንድ ነው አይደለም? አሁን ያየው እሺ፣ የኔ ማየትና የእግዚአብሔር ማየት አንድ ነው አይደለም? የኔ በስጋና በደም በታሰረ አይን ውስጥ ያለም እይታ ነው። ወደፊት ነው ማየው፣ ከዚህ ውጭ ያለውን ማየት አልችልም። የኔ ማየትና የፈጣሪ ማየት አንድ ነው አይደለም? ስለዚህ ነው አንድ አይነት ቋንቋ እንጠቀም ይሆናል፣ ነገር ግን አንድ አይነት ምስጢር እንደሌለው መረዳት ያስፈልጋል። ስለዚህ የእግዚአብሔር አብ ወላዲነቱ ሲነገር በምድር ላይ ስላለው ስለ አንድ ግለሰብ ወላዲነት አታስቡ፣ አይምራችሁ ላይ ሊመጣ አይገባም። እንደዚሁ አንድ ገሌ ወለደ ማለት ከልጁ ይበልጣል፣ ይቀድማል። አዎ፣ ነገር ግን እግዚአብሔር አብ ወልድን ወለደ ማለት ከልጁ አይቀድምም፣ አይበልጥም። ይሄንን ነው የነገሩን አባቶቻችን። ይሄንን ሲነግሩን እንደ እሳት ቅዱስ ጴጥሮስ ራሱ ክርስቶስን ጠይቆታል። ምን ብሎ ነው የጠየቀው? አኗኗርህ እንዴት ነው ብሎ ጠየቀው። ራሱ ክርስቶስ ደግሞ ስለ ራሱ አኗኗር እንዲህ ብሎ መለሰለት። አቡየ ፀሐይ ወአነ ብርሃኑ ወመንፈስ ቅዱስ ወአዩ ብሎ ነገረው። አባቴ ፀሐይ ነው አለ፣ እኔ ደግሞ ብርሃን ነኝ አለ። መንፈስ ቅዱስ ሙቀት ነው አለ። ምን ማለት ነው? ፀሐይ አለ፣ ብርሃን አለ፣ ሙቀት አለ፣ አንድ ፀሐይ። ስለዚህ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ፣ አንድ አምላክ እንላለን። ሶስት አምላክ አንልም። እንደዚህ አይነት አስተምሮም የለንም። አባቶቻችን ያልነገሩንም አናስተምርም፣ አናምንም፣ አንቀበልም። ስለዚህ ነው አብ ወላዲ ነው ማለት አብ በቅድምና የሚኖር ከእርሱ ጋር እኩል የሆነ ቀዳሚ ወልድን ይወልዳል ሳይቀድመው። የፀሐይ ብርሃንና የፀሐይ መቀዳደም እንደሌለበት፣ የፀሐይ ሙቀትና የፀሐይ መቀዳደም እንደሌለባቸው በተመሳሳይ መንፈስ ቅዱስን አሰረጸ። ልክ ሙቀት ከፀሐይ እንዲገኝ መንፈስ ቅዱስ ከአብ ተገኝቷል። ይህ መገኘት ግን ቀዳሚና ተቀዳሚ የሚያደርግ ግን አይደለም። ምክንያቱም አብ ወላዲ ነው አስራጺ ነው ስንል ወልድን ስለወለደ
አስራት ነው ስሉ መንፈስ ቅዱስን ስላጸረጸ ነው። እንደዛ ስለሆነ ግን ቃል ነውና ወልድ ነው። ኢየሱስ ክርስቶስን አሁን የአብ ቃል ብላችሁ ያዙት። ወልድ ቃሉ ነው ለማን? ለአብ። ቃሉን ማን ያስገኛል? ራሱ ማን? አብ። አብ የሚወልደው የባህሪ ልጁን ነው። ለዚህ ነው በዘመነ ስጋዌው ወልድ ሲነግረን ስለራሱ እንዲህ ብሎ ነው ያስተዋወቀን። ራሱ አባቴ ብሎ ነው የነገረን። አብን አባቴ ብሎ የሚጠራው ከዓለም መፈጠር በፊት ስላለው እሱና አባቱ ብቻ በሚያውቁት ገንዘብ ያለውን ሁኔታ ነው የሚነግረን እንጂ ፍጡራን በዛ ገብተው እንዴት ወለደው ቤት አድርጎ መቼ የሚባል ነገር የለም። መቼ እንዳንል ጊዜ የለምና እንዴት እንዳንል ሁኔታዎች በሙሉ በእኛ ዕውቀት ጥላ ስር በታች አይደሉምና ይሄን ልትረዱ ይገባል። ስለዚህ አብ ወላዲ ነው ስንል በአምላካዊ ግብር ነው። ወልድ ተወላዲ ነው ስንል በአምላካዊ ግብር ነው። መንፈስ ቅዱስ ሰራጺ ወይም ከአብ የተገኘ ነው ስንል በአምላካዊ ግብር ነው ማለት ነው። ታዲያ ቤተክርስቲያናችን ክርስቶስን የት ነው የምትጀምረው በማስተማር ካል ከዓለም መፈጠር በፊት ስላለው የአብ ቃሉ ነው ብላ ነው የምትጀምረው። ለዚህ ነው ሊቁ ሄሬኔዎስ እንዲህ በማለት ይናገራል። ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ ከመውእቱ ተወልደ እምድንግል ወሐመ ዲበፀ መስቀል ሞተ ወተቀብረ ወሬው ተንሥኦ እምነ ሙታን ወዐርገ ውስተ ሰማያት ወተሰብሐ በአብ ወነግሠ ለዓለመ ዓለም ዘውእቱ ህሊናሁ ለአብ ፍጹም ቃለ እግዚአብሔር። እናተ የቅዱስ ዮሐንስ ደቀ መዝሙር ነው ይሄንን የተናገረው። ምን ማለቱ ነው? ኦሪት ነቢያት ወንጌል ክርስቶስን አስተማሩ። ከድንግል እንደተወለደ ልብ በሉ፣ መከራ እንደተቀበለ፣ እንደሞተ፣ እንደተቀበረ እንዲሁም እንደተነሳ በአብ ዘንድ እንደከበረ እንደዚሁም ለዘላለም ንጉሥ እንደሆነ ኦሪትም ነቢያትም ወንጌልም አስተማሩን ካለ በኋላ ዘውእቱ ህሊናሁ ለአብ ፍጹም ቃለ እግዚአብሔር። ይሁም የአብ ፍጹም ህሊናው የአብ ፍጹም ቃሉ ነው። የአብ ፍጹም ቃሉ ነው ማለት የአብ ቃሉ ነው ማለት ኢየሱስ ክርስቶስ ቅድመ ዓለም ለነበረ ለአብ ቀዳሚ ነውና እሱም ቃሉ ነው። ልጁ ነው፣ ቃሉ ነው። የባህሪ ልጁ ነው። አዎ ልጁ ሲሆን ግን ምኑ ነው? ቃሉ ነው። አብ የሚናገርበት ቃሉ ነው። ስለዚህ ከአብ ወደ ኋላ የሚሆን አይደለም ስንል ቃሉ ስለሆነ ነው። አንድ ሰው ቃሉና እሱ እንደማይቀዳደሙ ሁሉ ማለት ነው። ልብና ቃል እንደማይቀዳደሙ እንደማይበላለጡ ሁሉ አብም ከልጁ አይበልጥም። ምክንያቱም ቃሉ ስለሆነ አባቱ ቀዳማዊ ነውና እሱም ቀዳማዊ ነው ይባላል። አሐቲ ቅድምና ሆሙ ለሥላሴ ያሉ ሊቃውንት ለዚህ ነው የሥላሴ ቅድምናቸው አንዲት ናት አለ። ይሃሎ አብ ዘእንበለ ወልድ ወመንፈስ ቅዱስ። አብ ያለ ወልድ ያለ መንፈስ ቅዱስ የኖረበት ምንም አይነት የአይን ጥቅሻ ያክል እንኳን የለም አሉ። ይኸው ልድኑ ያማራችሁ ስሙት። ምክንያቱም እግዚአብሔር ቃሉ ልጁ የሆነውን ኢየሱስ ክርስቶስን ነው የሰጠን። ለኛ ቃሉን ነው የሰጠን፣ ልጁን ነው የሰጠን። ስለዚህ በቅድምና በቀዳማዊነት ዓለም ሳይፈጠር የታወቀ ያለው ሐዋርያው ያ ቃሉ ወደዚህ ዓለም መጥቶ ከድንግል እንደሚወለድ አስቀድሞ የታወቀ በእግዚአብሔር ዘንድ ያ እንደሆነ የሚታወቅ ስለሆነ ለዛ ነው ዘመነ ስጋዌውን ዓለም ሳይፈጠር ሳይቀር የታሰባለ። የክርስቶስ ከድንግል ማርያም የመወለድ ምስጢር ዓለም ሳይፈጠር የታሰባለ። ስለዚህ እግዚአብሔር ቃሉ ነው አለ። ይህ ቀዳማዊ ቃሉ ነው አለ። ለዚህ ነው ቀዳማዊነቱንም ሲገልጹ ሐዋርያት እንዲህ ብለው ያስተማሩ። ቀዳሚው ቃል ውእቱ ወእግዚአብሔር ውእቱ ቃል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ልብ በሉ፣ በመጀመሪያ ቃል ነበረ ማለት ወልድ ነው። በመጀመሪያ ማለት ዓለም ሳይፈጠር ዘመን ሳይቆጠር በዘመናት ሂሳብ ስሌት ውስጥ በማይገባ ሁኔታ እርሱ ነበረ። ማን? ቃል ነበረ። የማን ቃል? የአብ የእግዚአብሔር ቃል ነበረ። ያ ቃልም በእግዚአብሔር ዘንድ ነበረ ማለት በእግዚአብሔር አብ ህልው ነበረ፣ ያልተለየው ነበረ፣ የማይቀደም ነበረ። ያም ቃል እግዚአብሔር ነበረ ይለናል። ያም ቃል እግዚአብሔር ነበረ ካለ በኋላ ሁሉን አድራጊነቱን ደግሞ ወቦቱ ሁሉ ኮነ፣ ሁሉ በሱ ተፈጠረ። ወዘእንበሌሁሰ አልቦ ዘኮነ ወኢምንትኒ፣ ከተፈጠረው ፍጥረት ያለሱ ምን የተፈጠረ የለም። ያለሱ ያለ ወልድ ያለ ቃሉ የተፈጠረ የለም። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምራችሁ አንብቡት። ሐዋርያው ቅዱስ ጳውሎስን በዕብራውያን 1 ላይ
በጣም በሚገርም ቃል ይናገራል። በነቢያት አስቀድሞ እንደነገረን ከገለጸ በኋላ ወበዳሃሪስ ሰማዕል ነገረነ በወልዱ ዘለሰው ወራሴ ለኩሉ ወበቱ ፈጠሮ ለኩሉ ይለናል። የሐዋርያት እምነት አለን ስንል ዝም ብለን አይደለም። የሐዋርያት ትምህርት አለን ስንል ዝም ብለን አይደለም። የሐዋርያት አረዳድ፣ የሐዋርያት ምስጢር አለን ስንል ዝም ብለን አይደለም። ስለዚህ ነው በመጨረሻም አለ ሁሉን በፈጠረበት ሁሉን ወራሽ ባደረገው በልጁ ሁሉ ሆኖ ነገረን አለ። ሁሉን በፈጠረበት አለ። ስለዚህ ሁሉ የተፈጠረበት ቃል፣ ሁሉ የተፈጠረበት ጥበብ ወልድ ነውና፣ ስለዚህ ኢየሱስ ክርስቶስን ቅድመ ሥጋዌ ከድንግል ማርያም ሰው ከመሆን በፊት ዓለማትን ሲፈጥር እናገኘዋለን። ዓለማትን ከመፍጠር በፊት ከአብ ጋር በሕልውና እናገኘዋለን። ከአብ ሳይቀደም የአብ ልጁ የባህሪ ልጁ ሆኖ እናገኘዋለን። ከአብ የተወለደው በባህሪው ነው። በባህሪ የመወለድ ምስጢር እንዳይቀዳደሙ ያደርጋል። ስለዚህ ወልድን የምናገኘው ዓለም ሳይፈጠር ከአብ ጋር ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስን በዕብራውያን መልእክቱ ምዕራፍ 13 ላይ በጣም የሚገርም ቁጥር 8 ላይ ያስቀምጣል። ምን ይላል? እስመ ኢየሱስ ክርስቶስ ዘትማልሞ ይሁን። ኢየሱስ ክርስቶስ ትናንትና ነበር፣ ትናንትና ዛሬ መቼም ያው ነው። ወይታምዙ ካልአ ነገር በእንግዳ ትምህርት አትወሰዱ አለ። ኢየሱስ ክርስቶስ ያው ነው አለ። ዓለም ሳይፈጠር ዘመን ሳይቆጠር የነበረውን ምን አለ? ትናንትና ብሎ ጠራው። አየው ሲጠቀልለው ዓለም ሳይፈጠር ሰዎች ከማወቅ የሰው ዕውቀት የማይደርስበትና ሕሊና መርምሮ የማይሄድበትን ዓለም ምን ብሎ ጠራው? ትናንትና ብሎ ጠራው። ኢየሱስ ክርስቶስ ትናንትና ማለት ዓለማት ሳይፈጠሩ የነበረ ማለት ነው። ዛሬ ማለት ዓለም ከተፈጠረ በኋላም ያው ነው፣ እሱ ነው፣ አልተለወጠም ማለት ነው። መቼመች ማለት ዓለም ካለፈም በኋላ ያው እሱ ነው፣ ኢየሱስ ክርስቶስ ነው፣ ሌላ አይደለም። ስለዚህ በእንግዳ ትምህርት አትወሰዱ አለ። የዚህ ዘመን አይምሯችን የሚያቋሽሸው እንግዳ ትምህርት ነው፣ እንግዳ ትምህርት ነው። ስለዚህ ቤተክርስቲያን ራሷ ክርስቶስ ነው፣ ራሷን አታውቅም አይባልም። ይሄ ወረደ ቋንቋ ነው። ራሷን አታውቅም ይባላል። ራሷ እኮ ክርስቶስ ነው፣ እሷ አካሉ ናት። አካሉ የሆነች ቤተክርስቲያን ራሷ የሆነውን ክርስቶስን ዓለም ሳይፈጠር የነበረ ገባሬ ሁሉ አምጻኤ ሁሉ ብላ ነው የምታምነው። ስለዚህ ነውና ዓለም ሳይፈጠር ክርስቶስ የአብ ቃሉ ነው፣ የአብ ጥበቡ ነው፣ የአብ ልጁ ነው፣ ፈጣሪ ዓለማት ነው፣ አምጻኤ ዓለማት ነው። እኛንም የፈጠረን ነው። ከአብ ከመንፈስ ቅዱስ ጋራ በእኩል የነበረ ነው፣ ገባሬ ሁሉ ብለው ነው የነገሩን አባቶቻችን። ስለዚህ እግዚአብሔር አምላካችን ይህ ቅድመ ዓለም የነበረውን ምስጢር በአባቶቻችን በኩል ለኛ ስላስተላለፈልን ደስ ይበለን።